የማርሻል አርቱ በቀልና የጎልደን አርመን ሚስጥር። ሰላም የቻናሌ ቤተሰቦች፣ ይህንን አጭር ፊልም እስከ መጨረሻው እንድታዩት ጋበዝኩ። ታሪኩ የሚጀምረው በከፍተኛ የጩኸት ድምፅና ውከት ነው። እርዱኝ እርዱኝ የሚል ድምፅ ይሰማል። የሲያወሩ የአጎት ልጅ በድንገት እየሮጠ ይመጣል። እጅግ የምትወደውና ውብ የሆነችው ዚያወሩ ባልተለመደ ሁኔታ አእምሮ አንስታ ክፉኛ ማጥቃት ጀመረች። በዚህ መሃል እጮኛዋ ቺንጊውን ሊያስቆማት ሲሞክር ክፉኛ ትመታዋለች። ቺንጊውን በከፍተኛ ድንጋጤ እንዲህ ይላታል። ቺንጊውን፣ እኔ እኮ ቺንጊውን ነኝ። ምን እየሆነ ነው? ለምን በዚያወሩ ላይ ጥቃት ሰነዘርሽ? እኔ እኮ እጮኛሽ ነኝ። እኔንም ጭምር እየመታሽ ነው። ለመሆኑ ለምን አይኖችሽ እንዲቀሉ? ምን እየተፈጠረ ነው? ንገሪኝ እንጂ ይላታል። ነገር ግን ዚያወሩ ምንም ምላሽ ሳትሰጥ በቁጣ ትናገራለች። የዚያወሩ አይኖች መቅላትና የራሷን እጮኛ አለማወቋ በስተጀርባ ትልቅ የሴራ ሚስጥር ወይም የመደብደብና የመድኃኒት ተጽዕኖ እንዳለ ፍንጭ ይሰጣል። በሌላ በኩል ታን ቂያን የተባለ እጅግ አደገኛ ሰው መኖሩ ይፋ ይሆናል። መኮንኖቹ ታን ቂያን በጣም አደገኛ ሰው ነው፣ በማንኛውም መንገድ ይዘን ልናመጣው ይገባል ይላሉ። ይህ ገዳይ አስቀድሞ አክሱንና አሺያንግ የተባሉ ሰዎችን እንደገደለ በኩራት ይናገራል። ከዋና ከተማው የመጣው ሄ ዚያኦሩንግ ሁኔታዎችን በንቃት እንዲከታተሉ ያስጠነቅቃል። በየቀኑ ለምታደርጉን ነገር ጥንቃቄ አድርጉ ይላል። ጠላት ታን ቂያን ሲያየው በንቃት እንዲህ ይለዋል። ጠላት ወይም ወንበዴ፣ በመርፌ ራስን ወቅተህ ስላበድክ ብቻ እኔን የምታሸንፈኝ ይመስልሃል? ራስህን ከልክ በላይ አታግንን ይልሃል። ትልቁ ጦርነት አውድማ ይከፈታል። እንደ ባጉዋዣንግ፣ ዊንግቹን እና የኤሚ ጩቤ ያሉ በርካታ ማርሻል አርቲስቶች ቢሳለፉም አሸናፊው ግን ጠንካራው ብቻ እንደሆነ ይገለጻል። የቡ ቤተሰብ መሪዎች የባንጁኳንን እውነተኛ ኃይል ለማሳየት ይዘጋጃሉ። የቡ ቤተሰብ መሪ እውነተኛውን ባንጁኳን አሁን ታያለህ። የቡ ቤተሰብ የሶስቱ ያማ ነገስታት ጥቅም ጥንካሬ ምን እንደሚመስል በደንብ ተመልከት። ወጣቱ ተዋጊ ወደ ሰማይ እያየ አባቴ ሆይ እባክህ ባርከኝ በማለት ይጸልያል። ጦርነቱ እጅግ ደም አፋሳሽ ይሆናል። ተቃዋሚው በቁስል እየተናወጠ እንዲህ ይላል። ተቃዋሚው ዛሬ እዚህ ቦታ በሕይወት መውጣት የሚችለው አንድ ሰው ብቻ ነው ይላል። ወጣቱ ጀግና ያ ሰው ደግሞ አንተ እንዳልሆን እርግጠኛ ነኝ ይለዋል። ጀግናው ጥላቱን ክፉኛ ሲመታው ጥላቱ ሊሞት ሲል እንዲህ ያለ ዝምታም ጠላት እኔን ብትገድለኝም እንኳ እኔ በወርቅ ጋሻዬ ሆኜ በፍጹም አልለቀም። የጎልደን አርመን ተዋጊዎች እያንዳንዳችሁን ባንድ ይገሏቸዋል። ያንተም ፍጻሜ እዚሁ ይሆናል። እዚህ ጋር ውጊያው ልብ ሰቃይ ነው። የጠላቱ የጎልደን አርመን ዛቻ የታሪኩን ቀጣይነት ይበልጥ ሚስጥራዊ ያደርገዋል። ታሪኩ ወደ ፒንግጁን ቤተሰብ ይዞን ይሄዳል። ቤተሰቡ በሙሉ ተሰብስቧል። ነገር ግን ይህ ስብሰባ የደስታ ሳይሆን የበቀል ነው። የፒንግጂን ምራትና ባለቤቱ ሊበቀሉት መጥተዋል። የፒንግጂን ምራት፣ ፒንግጂን አንተ አባቴን ገደልክ፣ ዓለምን የከዳህ ከሃዲ ነህ፣ ዛሬ በሕይወት ዋጋ እንድትከፍል አደርጋለሁ ትላለች። በተመሳሳይ ሰዓት ፉቢ እና ቤተሰቡ በአንድ ክፍል ውስጥ ተዘግቶባቸዋል። ክፍሉ በማንኛውም ሰዓት ሊፈነዳ ይችላል። ቺንጊውን ለቂያን እንዲህ ይለዋል። ቺንጊውን እዚህ ጋር ድጋፍ ስጠን፣ እህቴ ወደዚህ ከመጣች አስቁማት፣ እንዳትገባ፣ እኔ በአንተ ላይ ምንም መጥፎ ነገር እንዲደርስ አልፈልግም ይለዋል። ቂያን ለመሆኑ እኔ ገና በወጣትነቴ የምሞት እመስላለሁ ይላል። አናችን የተባለችው ሴት ፒንግጂንን ለመቅጠም ትመጣለች። የፒንግጂን ሰዎች እንዲህ ይሏታል። ተቀናቃኝ ከፒንግ ቤተሰብ ለመስረቅ ከደፈርሽ በእርግጥ ለዚህ ተጠያቂ መሆን አለብሽ። ዝም ብዬ የምለቅሽ መስሎሽ ከሆነ በጣም የዋነሽ። ሁለት ቦክስ አራት እጆችን ሊያሸንፍ አይችልም። እንደሚባለው አንቺ ብቻሽን እኛን ሁለታችን ልትገጥሚ አትችይም። በዚህ መሃል አንድ መሃይም ሰው መጥቶ ሃሎ ለምን ትጣላላችሁ ቢልም እነሱ ግን አንተ ምን አገባ ከመንገዳችን ዞር በል በማለት ያባርሩታል።
እሳቱ ይነሳል። አባቱ ልጅን ልቀቁልኝ እያለ ይጮሃል። ታክሲንግንጎን የተባለው ልዩ ስልት ጥቅም ላይ ይውላል። ድንገት አጂን የተባለው ሰው ለመርዳት ይመለሳል። ሁሉም ተባብረው ያንን ጭራቅ መሰል ጥላት ለመያዝ ይሞክራሉ። ነገር ግን ጥላቱ ያመልጣል። በመጨረሻም ስለ ክሪምሰን ስፒሪት ኪንግ እውነተኛው ሚስጥር ይገለጣል። ጀግናው የኢሉዥን የሚባለው ነገር ባጅራ የረጨው የተሰኙበት መድኃኒት ውጤት ብቻ ነው። ሰዎች ሲተነፍሱት የሌለ ነገር እንዲያዩ ያደርጋል። እኔ ያመጣሁት ዕጣን ግን ይህንን ድግምት መስበር ይችላል። እስከምትሞት ድረስ ብትዋጋኝም እኔን አታሸንፈኝም። ጠላቱ ምንም አይነት ማርከሻ እንደሌለው ቢናገርም ጀግኖቹ ግን በጋራ በመሆን ጠላቶቻቸውን አንድ ባንድ ያሸንፏቸዋል። ታሪኩ እውነተኛው ልጅ መገኘቱንና የፍትህ የበላይነትን በማሳየት በድል ይጠናቀቃል። በዚህ አጭር ፊልም ከተደሰታችሁ ይህን ቻናል ላይክ፣ ሸር፣ ሳብስክራይብ እና የደወል ምልክቷን በመንካት ቤተሰብ ይሁኑ። በሌላ ቆንጆና አጭር የፊልም ታሪክ እስከምንገናኝ ደህና ይሁኑ።